ዛሬ የኢትዮጵያ ከጫፍ እስከ ጫፍ ትግላቸውን የደገፈውና ያዳመጠው ለምንድን ነው? they fought they organized ተደራጁ ታገሉ ለውጥ አድርጉና የኢትዮጵያ ህዝብም በየሴክተሩ ያለው የኢትዮጵያ ህዝብ መብቱ እንዲከበርለት ከፈለገ ጥቅሙ እንዲከበርለት ከፈለገ ራሱን እያደራጀ እነዚህን ሐኪሞች እነዚህን ጤና ባለሙያዎች የሰሩትን ማድረግ ነው። ጋፊና ፈረሞቲን ካይ ጋፊ ወረ የክራወቴት wanti akka jala muramee beekamu qaba. 2018 tarsiimuun nuti fudhanne it was blanket amnesty. Sababa qabna turre. Warri akka hojjete osoo harka akka isaan harka itti hojjetan harka dhiqatini qorii takka seenne wajjin nyaanne. Saniif maaliif tadabarte gundo taafte guddoo mammaasi jedhu fudhannee deemne. Amma booda Itoophiyaa keessa wanni akkasiin jiru. True transitional justice will prevail. ወንጀል በህዝባችን ላይ እየሰሩ ያሉ ኃይሎች ይሄ አሁን ምንድነው የሽግግር ፍትህ ብለው ነገዲዮን የሚቀልዱበት አይነት ሳይሆን ትሩሊ ኢንተርናሽናል የሆነ ገለልተኛ በሆነ ቡድን ኢትዮጵያ ውስጥ ለተሰሩ ወንጀሎች በሙሉ ሁላችንም ተገምግመን ተመርምረን ለፍርድ መቅረብ አለበት። ይሄ የሚያልፍ አይደለም። ስለዚህ ረጋው ልቀበዳ ሚሊሻ ገንደ ከይሰን ከይሳ ነመ ሚዱራ ሃንጋ ሙሙቸ ሚኒስትራቲቭ ሃንጋ ጀነራሎታቲቲ ወሪ ያከ ሆጀቴ ሴራፍን ዲያታ ይቱ ካና ኢሳን ቆፋሚ አቦቲን ቀበኛ ሰነ ከይሰት ቢየሳሙዳፊ ሳምቶ ጀቤስ ወረነ መጄሱ ይደቂሰን ኩል አከዱር በወልብረን ደበሩ አንድ ነገር ግልጽ ይሁን ለህዝባችን ቀና ብሎ ላሸተተው የለውጥ መንፈስ መጥቷል ኢትዮጵያ ውስጥ ታሪክ እነዚህን የጤና ባለሙያዎች ዘላለም የሚዘግራቸው ምንድነው የትግል ተስፋ ቆርጦ ሆዱ እየተቃጠለ ሆዱ እያረረ ዝም ብሎ የተቀመጠውን ህዝብ ወደ ትግል መንፈስ መልሰውታል። የትግል መንፈስ ኢትዮጵያ ውስጥ ተመልሶ ገብቷል። የትግል መንፈስ አንዴ ሲመለስ መጀመሪያ የሚሆነው የፍራቻ መሞት ነው። ፍራቻ ሞቷል። እነዚህ ሐኪሞች ፍራቻን ገደሉት። የነዚህ ሐኪሞች ስራ ህይወት ማዳን ነው። ህይወት እንዳያድኑ አስፈላጊው ግባ ስላልመጣላቸው ታማሚን በሚያክሙበት ዋይት ጋዋን ነጭ ጋዋን የኢትዮጵያን ህዝብ ከፍራቻ ለማላቀቅ ፍራቻን ኢትዮጵያ ውስጥ ለመግደል የመጀመሪያውን ጥይት ተኩሶበታል። ፍራቻን ገለዋል ማለት አንድ የፍራቻ ከተገደለ በአንድ ሀገር ውስጥ መመለሻ የለውም። ስለዚህ change is coming። ይሄ ለውጥ በየትኛው ፍጥነት ይመጣል? እንዴት ይመጣል? ይሄን ለውጥ ከፊት ለፊቱ ቆሜ ድጦኝ ዳምጦኝ ይሄዳል ወይስ ከዚህ ለውጥ ጋር ተራምጄ ራሴንም ሀገርም አድናለሁ የሚለው ነው የገዢዎቹ ምርጫ። መልካም የመጨረሻ ጥያቄያችን ያደረገው ጥያቄ ምንድነው? ይሄ ለውጥ ወይ ደግሞ ይሄ እንቅስቃሴ በዶክተሮቹ ብቻ ይወሰናል ወይ ወደ ሌላ ሴክተር ይሸጋገራል? ምን እየተሰራ ነው በዚህ ጉዳይ ላይ የሚል ነው። ያ ምርጫው ያብይ the ball is now in his court። የነዚህ ጤና ባለሙያዎችን ጥያቄ አንደኛ አሁን በሚሞክሩት በማሰር በማዋከብ ምናምን ለመደፍጠት ከሞከሩ ችግራቸው እኮ ከነኚህ ልጆች ጋር አልተማሩም። እኛ we went to school with these guys። እነኛ በትምህርት ዓለም እንደ ህክምና ከባድ የለም። በትምህርት ዓለም ውስጥ ደግሞ እንደ ህክምና ተማሪዎች የሚያጠና they didn't live life እኮ እነኚህ ካድሬዎች እኮ አይገባቸውም እንዴ። ህክምና መማር እኮ ማለት መቃጠል እኮ ነው። አንደኛ ረጅም ዓመታት ነው የምታጠናው። እኛ እኮ ከአርብ እስከ ቅዳሜ ፓሪ አድርገን እሁድ እኮ ነው ቤት ስራ የምንሰራው። These guys work 24 hours minimum of 18 hours minimum of every day for 7 days minimum of 18 hours ነው የሚሰሩት። ስለማያውቋቸው ነው። እነኚህ ሰዎች ብሪሊያንት ናቸው በማፈን ለምሳሌ አንድ እንትን ያደርጉት ልንገር። አንድ የሞከሩት የመንግስት ሰዎች ጠዋት ላይ ጽፌው ነበር። በዛ በመጀመሪያ ጥያቄው ሲቀርብ ታዋቂ የነበሩ ሐኪሞችን እንዲሁም ደግሞ ድርጅቶችን
ኮኦፕት ነው ያደርጓቸው በተለያየ በጥቅም በስልጣን ምናምን ኮኦፕት አድርገዋቸው ነበር አክሞቹ ምንድነው የተቀሩት አክሞች ነገሩን አነበቡና ሌላ ድርጅት ፈጠሩ ሌላ አደረጃጀት አዲስ አደራጅተው ነው በፍጥነት ያንን የመሸንገልና የማኮላሸት ስትራቴጂውን ተቋቋሙት ሶ አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንተሳው ቁጭ ብሎ ሌበር ዲስፒዩት ነው ካላወቁ የሚያውቁ ኤክስፐርቶች አሉ የኛ ሀገር ሰዎች አሉ ነው የማቃቸው ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ በጣም ጥሩ ሁለተኛው ሰውን እየተረዳ እንደሄደ ስለሞድ ነው ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምራኑ ጋር በፖሊሱ ጋር በወታደሩ ጋር በኮንትራክተሩ ጋር እየተነሱ ያሉት ልጅትመት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድነው አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው ያደረጉ ያሉት they are just a bad copy of EPRDF አሁን ምን ያደረጉት ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት ካድሬዎች ሰውን ሰብስበው በ7 አመታት የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አታሳን ከቤት የምታለቅሰው ሰው ቤት አከራዩ ከቤት ሊያባረረው እየሞከረ ያለ ሰው ያን ሊሰማላ አይፈልግም መፍትሄ ለኢሚዲየት for his burning question ኢሚዲየት አንሰር ነው የሚፈልገው ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው አሁን ኢትዮጵያ የተለኮሰው ጉዳይ በብዙ መልኩ የመንግስት የናአብይ ተተት ነው አንደኛ ጦርነቱ ነው ማክሮ ኢኮኖሚ የሀገሪቷ ማክሮ ኢኮኖሚ አሁን ነገሮችን በጣም ያባባሰው የብር መጋበሽ ምንድነው የሚባለው መጋሸብ ነው ዋይ ገና ሲመጣ ከአይኤምኤፍ እና ወርልድ ባንክ የሚከፈላቸው ልጆች እንዲከቡት ተደረገ ኒዮ ሊበራል የሆኑ በኒዮ ሊበራል ኢንስቲትዩሽን የሚከፈላቸው አሁን የባንክ ዳይሬክተሩ ያለው ሄልዝ ፋይናንስ ሚኒስተር ላይ ያሉት ሌሎቹም አሁን ፋይናንስ ሪፎርም ያሉ የሚሰሩ ሰዎች በወርልድ ባንክ እየተከፈላቸው ኢትዮጵያ ወክለው ደግሞ ከወርልድ ባንክ ጋር ይደራደሩ ነበር can you imagine ወርልድ ባንክ ነው ለኢትዮጵያ መንግስት እንዲያማክሩ የሚከፍላቸው ኢትዮጵያን ደግሞ ወክለው ሄደው የሚደራደሩት እነ ማሙ ብሩክ ምናምን ይባሉ ልጆች አሰሪያቸው ዋና እውነተኛ አሰሪያቸው ወርልድ ባንክ ነው እኛ ከወርልድ ባንክ ነው ብር የምንበደረው የወርልድ ባንክ ኮንዲሽን I don't think በቅርብ ዘመን ነታቸር እና ይሄ ዋሽንግተን ኮንሰንሰስ የሚባለው ከዛ ወዲህ እንዲህ አይነት ኮንዲሽናሊቲን የተቀበለ ሀገር አይቻላልም ከዚህ ከአበዳሪ ድርጅቶች ኦፍ ኮርስ አሳመኑት ከአይኤምኤፍ መበደር ከእናንተ መበደር ነው አሉት ቤዚክ የዓለም የኢኮኖሚ ሂስትሪን ያዘ ትንሽ ያጠና የሰማ ሰው እንደዚህ አይነት ነገር ውስጥ አይገባም ነበር ሶ ብዙ ነገሮች አሁን ተከማምረው እየመጡ ያሉት የአመራሩ ድክመትና ስህተት ነው ለዚህ ስህተት ደግሞ ተጠያቂው አመራሩ ነው ህዝቡ ላይ ማፍጠጥና ህዝቡን ለመደፍጠት ከመሞከር ይልቅ ወደ መፍትሄው መሄዱ አስፈላጊ ነው ብዬ ማምነው ጥሩ እንግዲህ በርካታ ሰዎች እየደወሉ ነው የሚገኙት አሁን በርካታ ያሉ ጥያቄዎችን እንጠይቅና ወደ ቀጣይ ውይይቶች ደግሞ እንሄዳለን ሄሎ yes naguma fayuma ነጋ ጋፊ ቀብደኒ ገባብሳት ነው ካሳ እሺ ጋፊያና ነቃቡ እስማኒ ዋኑ ማንምቻ ከና ናሚ ሁንዲ አስታየቲ ከና ማኒ ጀርማኒ nama tokko waa isa eega hubataniin duuba ajjuma sani akkanni ka'u godhuu malee wanni biraa maani inni hatataan baay'een kun. Irri caalaa ammoo waaqi biyya Itoophiyaa kun Itoophiyaa harka fi gara rabbii dirisiitiidha kitaabi.
nuti lagara waaqayyo iyyuu jirra. Isin lagara waaqa iyya haga dandeettane nani nagaa horatuuti. Kuni jechuun politikaa moti. Dhugumaan dubbachuu jira. Onnee kiyyaan dubbachuu jira. Rakkannee be maaloo. Kan tamaararra rakkate kan tamaarin achuma yabaasete maali wanni kunisi maan yaaduma namuutti kan yaadi kutamuun jirusi. Rakkanne be garuma waaqa iyyaarra malee waan goonu dhanne. Ayyee galatoomaa tole ulfaadhaa. Ishi abbaa kiyya. Tole. Hello? Kami? ጥያቄ ለመጠየቅ ነበር። እሺ ይቀጥሉ ባኮት። ያሪ ጀዋሪን ፐርሶናሊን ቤካኔ ኤኒዌይ የኔ ጥያቄ በአማርኛ ነው የምጠይቀው። እሺ አፋን ኦሮሞ ወልት መካጀቸው ማኬቲን ጋፈዳለ አፋን ጋፊን ከየተቆፋኔ አሲንዱራ 2008 ሚስቴክ ተደለነ አከነት ምን ቄሮ ምን ኦሮሞ ወልት ተታይ ከኤቲኒ አንጎ ነምችኩም ዱፌ አንጎ ፍዳቴ ረኮ ከነከሰኔ ሶኮ ኢታኖ ከም ጎና አሲና አባውን ደቴራ አሲን ሸኔ ደቴራ ኡራን ሎሎባ ኤጅራ ናኖ ከስ ኦሮሚያ ከስ ሰማራ ከስ አከምታ ሶቺን ጉዳቴ ጉዳቴ ደፈ የችሎ ጋፍን ከተኮ ለማፋን ወርዘነ ከስቴፕ ጀዋር ስቴፕ ለማፋ ማልኒ ከማች ተውቀው ማልኒ ነምቸ ከናመለ ሳለ በረኔራም በእናኔ ነምችኩን ነመንዳገው ማልጉቹ ደንዴና ስቴፕ ለማፋ ማልታና ፕላና ቀብዳ ijaramneera nun jette sindur amma ijaramneera nama keenya ijaarteetta gaafin keessan. Thank you. Ishi. Thank you. Okay. Got. Hello? አብሮስተለን አብሮች ተለኒ ቀጥሉ ባኮተን እኔ ጥያቄ እናስተያየት ነው ያለኝ። በመጀመሪያ ደረጃ ይህን ትራንስፖርት በጣም አመሰግናለሁ። ቀጥሎ ባለው ነገር ኢትዮጵያ ውስጥ ያለው ነገር ከ2018 ወይ ደግሞ በኢትዮጵያ 2010 ጀምሮ ነገሮች እየባሱ እየወጡ ያሉ ነገር ነው። መሪዎቻችን ያሉበት ቦታና ህዝቡ ያለበት ቦታ የተለያየ ቦታ ነው። ይህንን ግንዛቤ አሁንም ቢሆን ለመያዝም ሆነ ህዝብን ተረድቶ ችግርን ለመፍታት የሚዘጋጅ መንግስት አይደለም። ያው ነገሮች እየቆዩ ቢወጡም የጤና ባለሙያ እንደሚታወቀው የዛሬ 6 ዓመት በፊት የተጀመረ ነው። አሁን ጤና ባለሙያ ራሱ ቢታከም ሰውን የሚያክልበት ደረጃ ላይ ራሱ ፓራስታሞል 20 ብር መድኃኒት እንኳን ከድርጅቱ አገኘ። ይሄ ደግሞ ኑሮ ብቻ አይደለም። አክሙ አካሚ ሆኖ ስታመም ግን በእርዳታ ነው የሚታከምበት። በራሱ ድርጅት ውስጥ ያለው ፖሊሲ ብዙ ነገሮች ናቸው የተቀየሩት እና ህዝቡ ይህንን ነገር ላይ ረዳ ይችላል። ይህን ነገር ሀኪሙ ጋርም ችግር አለ ብዬ አስባለሁ። ህዝብን ማስረዳት ላይ ክፍተቶች ይኖራሉ። አሁን የበለጠ ህዝብን ማስረዳት አንዱ የትኛውም አክቲቪስት ሆነ ባለሙያ ይጠበቅበታል። ለዚህ እናንተ የምትወጡት ነገር ምንድነው? ችግሩን ነቅሳቸው አውጥታችሁ ህዝቡ እንዲረዳ ማወቅ ላይ። ሁለተኛ ሂዶ አየን፣ 1 ወርም አየን፣ 6 ዓመትም አየን። ምንም አይነት ከዚህ መንግስት መልስ መጣ ብዬ የምጠብቀው ነገር የለኝም። ሂዶ የእሱ መልስ ከቻለ ወይ መግደል ነው ወይ መከፋፈል ነው ወይ ገዝቶ እርስ በርስ ማባላት ነው። ያ ደግሞ ችግር ይፈጥራል። ለዚህ ማህበረሰቡ ይህንን ነገር አውቆ ሐኪሞች በተለይ ታዋቂና ስፔሻሊስቶችን ባጣ ቁጥር ድሃው ከዚህ አይደለም አዲስ አበባ የተለያየ ቦታ ሄዶ መታከም የማይችል ማህበረሰብ ችግር ውስጥ እየገባ መሆኑን ማህበረሰቡ እንዲረዳና ከዚህ ሰውዬ ወይ ደግሞ ከዚህ መንግስት ወይ ስርዓት መቀየር ወይ ደግሞ እጅ ጠምዝዞ ወደዚህ ማምጣት ቢቻልበት ነገር ላይ ምን እየተሰራ ነው የምለው። ምክንያቱም ባለሙያ እንደራሱ መጮህ የጀመረው ለራሱ መጮህ አልነበረበት። ባለሙያው መጮህ የነበረበት ማህበረሰቡ ነው። ወታደሩም ፖሊሱም ከባለሙያ ፍላጎት የሌለው የለም። ስለዚህ ይህንን ችግር ደግሞ መረዳት ካልቻል ይሄ ፖለቲካ አይደለም። አሁን እና ወይ ድምፅ ቀይሮ ይመስለኛል ሴት መስለኝም እንዳወራችሁ በዚህ ሰውዬ ላይ መጮህ አይደለም። በዚህ ሰውዬ ላይ ሰው የሚጮኸው መሪ ስለሆነ ነው። ትላንትም በሌሎቻቸው ላይ ሲጮህ የነበረው መሪ ስለሆነ ነው። የግለሰብ ጥላቻ የለንም። የግለሰብ ውዴታም አይደለም። እዛ ጋር መላእክት የሚሆን ሴጣን በትክክል ከመራን የህዝብን ጥያቄ እውነታውን እውነት ብሎ መልሶ ውሸትን ደግሞ ማሳየት የሚችል ከሆነ
የፖለቲካ ጥያቄ ስልጣን ፍለጋ የጠየቀ ማህበረሰብ የለም በአሁን ደረጃ ላይ። ምክንያቱም የትኛውም ጫካ መግቢያ ያለው ነገር በሰላማዊ መንገድ እንዲያልቅ ነበር። ለዛ ደግሞ ዝግጁ አይደለም ያለውና እንደ ጀዋር አንደኛ አሁን ወንድሜ እንዳነሳው መፍትሄው ምንድነው? ከዚህ እየተገፋ እንደባለፈውንም የማይጠበቅ ውድቀት ቢመጣ ለሀገሪቷም አስጊ ነው የሚሆነው። ሄዶ ጥያቄ መመለስ አይደለም ማዳመጥ ያለው ጆሮ የለም የሚያፌዝ ነው። በቀደም ካያችሁት አንድ ግለሰብ ለሰርግ ወይ ደግሞ ባለሀብት የሚያደርገውን ነገር ለሀገር ምንም ከሀገር ጋር ምንም የሌለውን ነገር ድሮን የሚያሳየን መንግስት ነው እና አርቲሽ ለዚህ ምን መፍትሄ ነው የሚጠበቀው ብሎና አመሰግናለሁ። እሺ አመሰግናለሁ። በቻላችሁት አቅም ጥያቄያችሁን አጠራጠር እያደረጋችሁ አንሶ ባካችሁን። ሄሎ 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 ኦኬ ሄሎ ሄሎ yes afaan oromootiin akkam nagaa jirtu jalqabarratti Jowaar Mohaammed hedduu galatoomee jechuun barbaada. Galatoomee gaafiin kiyya biyya Itoophiyaa tana keessa sabaaf sablammoota hedduudha kan jiraatu saba tokko qofaa miti. Fakkeenyaaf ammoo warroottan yeroo jalqabaatiif qabsaa'anii qabsoo tanarratti daaraa ta'anii fi warroottan ammaan tana qabsoo tana yeroo jila injifannoo dhuftee jaamee waggoota 7 darban duratti gammanee lafa dhiitaa turrettis kabaree abbaa itti ta'e kabiraa ture. Kallattiin ammaan tana hawaasni Oromoodhaa yookaan hawaasnummaan Itoophiyaadhaa deebii hawaasa Itoophiyaa kana keessa addatti hawaasni Oromoodhaa kuni kallattii tamirratti qabsaa'ee yeroo ammaan tanaa qabsoon ammaa haala qabsoo yeroo ammaan tanaa kan irra jirtu irratti haala kamitti maal irratti of ijaaruu qaba hawaasni. Fakkeenyaaf burjaajii garaagaraa keessa jira. Gama mootummaatii fi gama siyaasaatii fi gama diinagdee wantoota rakkoolee baay'ee jira kan kaafamee hin dhumne kana keessa ammoo hawaasni manguddoon akka manguddootti qeeroon akka qeeroodhaatti sadarkaa tamirra jirra maal fakkeenyaaf warroota siyaasaadhaa kana haa ta'u warroota mootummaadhaas haa ta'u yaadota garaagaraa ni dhageenya immoo yeroo rakkoon biyya teenya keessatti rakkoon siyaasa diinagdeedhaa jajjabaan akka amma deemaa jiru yeroo nu mudatutti warroottan siyaasaadhaa kan nu dura jiran kana ilaallachaadhaatti kallattii isaanii deema hawaasni jechuudha. Kanaaf daamsi ati akka Jowaar Mohammeditti hawaasni Oromoodhaa maal godhuu qaba yeroo ammaan tanaa? Maaltu isarraa eegama? Akka shabaabatti akka qeeroodhattis haa ta'u akka manguddoottis haa ta'u maaltu eegama? Gara fuulduraatti hoo maaltu adeemaadhaa jira haala kana yoo itti fufe? Dhumaatiin ilmaan Oromoodhaa dilli sun hoo yoom furmaa maali yoom deebisaa argata? Kana ulfaadhaa galatoomaa. Dasa ayyee namoota lamaan tokko irraa fuudhumuutti adeemtu deebitti Jowaar. Fuudhimee lamaan tokko. Okay. Shabaabatti. Hello. Hello. Hello ይሰማል? ይሰማል። አጠገብ ያለውን ድምጽ ከዘጋህ በደንብ እንደማመጣለን እዛ እያዳመጥክ ስለሆነ። አሁን ዘግቻለሁ። አመሰግናለሁ ስለሰጣችሁኝ እድል። እሺ። በዚህ አጋጣሚ ጆዋር ከዚህ በፊት ለሰራችሁ ስራዎች ማመስገን ፈልጋለሁ። በቅርብ ጊዜ ስላገኘሁት ነው። አሁን ላይ የፕሮጀክቶች ይቆሙ፣ ኮሪደር ልማቶች ይቆሙ እና መንግስት የጀመራቸው ፕሮጀክቶች ቆመው ለደሞዝ ጥያቄ ላላቸው ፕሮፌሽናሎች ይጨመር የሚል ሀሳብ ሲያነሳ ሰማዋለሁ ጆዋርን እና እውነታውን ፕሮጀክቶች ቢቆሙ አሁን ያላት አቅም ኢትዮጵያ ጥያቄያቸውን ያስመልሳሉ ወይ? ከቨር ያደርጋሉ ኢንፍሌሽኑን? ፕሮጀክቶቹ ቢቀሩ ፕሮጀክቶቹ የሚሰሩት የነገውን ትውልድ ታሳቢ አድርገው ነው ብለን ነው የምናስበው አብዛኞቻችን ወጣቶች ከኔም ጭምር ማለት ነው። ነገ የተሻለ ይሆናል። ስለ አርቲፊሻል ኢንተለጀንስ ድሮኖች ሾው ሲያሳዩ ነገ የተሻለ ይሆናል መሰለሽ ተብሎ ነው ምን ተረጉመው እንጂ ዛሬ ያለችውን ነገር በልተን እንደር ብለን አናስብም። ችግርን እያሳለፍን ነው። ኑሮ ተወዶብናል። ብዙ መከራዎችን እያሳለፍን ነው። የመንግስት ስራ ውስጥ ነው ያለሁት። በጣም ብዙ ስቃይና መከራ እያየን ነው ሸገር ላይ። ስለዚህ አሁን ያሉት ፕሮጀክቶች የጠቅላይ ሚኒስትሩ ህልሞች ሊያሳዩን የፈለጉት ነገሮች ቢቆሙ የኑሮ ውድነቱ ይቀንሳሉ። እንደገና ደግሞ ለአቶ ጆዋር ይህን ጥያቄ ከጠየቁ በኋላ በሁለተኛ ደረጃ ሀገር እየመራ ያለው አንድ ሰው ነው ወይ? በተደጋጋሚ ጠቅላይ ሚኒስትሩን ስም ሲያነሱ ሰማለው። ሌሎቹም ተቃዋሚዎች እንደዛው ሀገር እየመራ ያለው አንድ ግለሰብ ነው ወይ? ለምን ወደ አንድ ግለሰብ ፎከስ ያደርጋሉ ንግግሮቻቸው?
በመቀጠል ደግሞ በንጽጽር ደረጃ ካየነው አሁን ላለን ወጣቶች ጠቅላይ ሚኒስትር አብይ አህመድ እንደ ኢንስፓየር የሚያደርጉን ግለሰብ ናቸው። ምክንያቱም አቶ ጀዋር መሐመድ የተማሩበት የትምህርት ደረጃ እና የተነሱበት አነሳስ ከጠቅላይ ሚኒስትሩ ፍጹም የተለየ ነው። በ16 ዓመቱ አንድ ልጅ ከቤቱ ወጥቶ እዚህ ደረጃ መድረስ ማለት ማንም ሳይረዳው ለእኛ ትልቅ ትርጉም ያለው ነው። ስለዚህ እሱን